ሰላም ወዳጆች፣ የኢሬቻ በዓልም ስለደረሰ ከሱ ጋር በተገናኘ አሁን በሶሻል ሚዲያ አንዳንድ ያው የተጠበቁ አጀንዳዎች የሚለቀቁ አሉ። ስለ ኢሬቻ ጥሩ ያልሆኑ አመለካከቶች፣ ጥሩ ያልሆኑ ንግግሮችና ኔጌቲቭ የሆኑ ኢነርጂ የሚፈጥሩ ንግግሮችን እንሰማለን እና ይሄ የተለመደ ነው። ዞሮ ግን ነገም ዛሬም እንደ ኢትዮጵያዊ አብሮ እንደሚኖር ኢትዮጵያ ውስጥ እንደሚኖር ወንድማማቾች ህዝቦች ሁላችንም ሁሉም ማህበረሰብ የየራሱ የሆነ የራሱ ማንነት፣ የራሱ ባህል፣ የራሱ ቋንቋ ያለው ማህበረሰብ ነው። ትልቁ ማንነታችን፣ ትልቁ ዋጋ በዚህ ሀገር ውስጥ ሊኖረው የሚችለው መከባበራችን ነው። አንዱ የአንዱን ባህል፣ ማንነት፣ ቋንቋና ሃይማኖት ማክበር ሲችል ነው ኢትዮጵያ ውስጥ እንደ ኢትዮጵያ አብሮ መኖር የሚችለው። ይሄን ካልኩ ዘንድ ስለ ኢሬቻ ላውራችሁ። ኢሬቻ ምናልባት በፖዚቲቭሊ ወይም በቀና አመለካከት መስሏቸው ኔጌቲቭ ነገር ስለዚህ ባህል የሚያወሩ፣ ስለዚህ ሃይማኖታዊ ፌስቲቫል የሚያወሩ ሰዎች ክላሪቲ እንዲፈጠርላቸው ነው። ምናልባት የግንዛቤ እጥረት ከሆነ እንዲያውቁት ነው። ኢሬቻ እንደሚታወቀው የኦሮሞ ባህላዊ ወይም መንፈሳዊ እንዲሁም ደግሞ ሶሻል ኢንተራክሽኑን የሚያጠነክር ባህሉ ወይም ፌስቲቫሉ ነው። ሁሌ በአመቱ መስከረም መጨረሻ የሚከበር ባህል ነው። ኢሬቻ እንደሚታወቀው የታንክስ ጊቪንግ ዴይ ነው። ይሄ ማለት ሰማይና ምድርን የፈጠረ አምላክ ፍጥረታትን ሁሉ ቅጠሉን፣ ሳሩን፣ ጉንዳኑን፣ የሰውን ልጅ ሁሉንም በራሱ የፈጠረ አምላክ የሚመሰገንበት ወቅት ነው። ለምንድን ነው መስከረም ላይ የሚከበረው የሚለውን ደግሞ ለማወቅ የሚፈልግ ሰው ሁሌ ኦሮሞ በባህሉ ወይም ደግሞ በዚህ በኦሮሞ ባህል ውስጥ ክረምት የሚባለው ወቅት የጨለማ ወቅት ነው ተብሎ ነው የሚታሰበው። የጨለማ ነው የሚባልበት ምክንያት ምንድነው? ብዙ ጊዜ ዳመና ነው፣ ብዙ ጊዜ ዝናብ ነው፣ ብዙ ጊዜ ችግሮች፣ ጎርፍም ምንም ብዙ ነገሮች የሚከሰቱበት ወቅት ስለሆነ ያ ወቅት አልፎ ልክ አደይ ሲያብብ መስከረም ሲመጣ ፀሐይ ማየት ሲጀምር የዛኔ ማክበር ይጀምራሉ። ታንክስ ይላሉ አምላካቸውን፣ እናመሰግንሃለን። ከዛ ጨለማ፣ ከጎርፉ፣ ከደመናው ፀሐይን አሳይተህን፣ አበባን አሳይተህን፣ ለምለሙን አሳይተህን ለዚህ ሰዓትና ደቂቃ ስላበቃህን ክብር ምስጋና ለአንተ ይሁን ብለው የሚያመሰግኑበት ወቅት ነው። ለዛ ነው መስከረም መጨረሻ አካባቢ የሚያከብሩበት ምክንያት ማለት ነው። ሲያከብሩ የሚያሳዩት ወይም ሲያከብሩ የሚያደርጉት ድርጊቶች ምንድናቸው? ሁሌ ወደ ባህር ወርደው ኢሬቻን ሲያከብሩ እርጥብ ሳር በእጃቸው ይዘው ውሃ ውስጥ እየነከሩ ወደ ሰማይ ይረጫሉ። ይሄ ደግሞ ምን ማለት ነው? ይሄ ሳር ለምለሙ እግዚአብሔር የፈጠረው ነው። እርጥብ ሳር ነው። ያ እርጥበት ደግሞ ምንድነው? ለምለምነትን የሚያሳይ ነው። ስለዚህ ያን እርጥብ ሳር ያንን ባህር የፈጠረው ማለት ነው አምላክ ነው። ይህንንም ውሃ የሰጠህን አንተ ነህ። ይህን ሳርም የሰጠህን ለምለሙን የሰጠህን አንተ ነህ። ስለዚህ ተመስገን ብለው ወደ መሬት አድርገው ወደ ሰማይ ይረጩታል ማለት ነው። ይሄ ሌሎች ሃይማኖትም አሁን ክርስትና ውስጥም ስትሄድ፣ እስልምና ውስጥም ስትሄድ በባህሉ የሚደረገው ለአምላክ የሚደረግበት የራሱ የቻለ መንገዶች አሉት። አምላክን የሚመሰገንበት ቤተክርስቲያን ትሄዳለህ፣ ትሳለማለህ፣ ትሰግዳለህ፣ ብዙ ነገሮች አሉ። ይሄ ልክ በኦሮሞ ውስጥም ይሄ ባህል በዛ መንገድ አምላካቸውን ያመሰግናሉ ማለት ነው። ይሄ ነው አንዱ። ለዛ ኢሬቻን በዚህ መንገድ መቀበልና ማየት ጥሩ ነው። ሌላው ያው ሁላችንም እንደምናውቀው አምላክ አንድ ነው አይደል? ሁላችንም አምላክ አንድ ነው። ግን ያው ዋቃን በለው እግዚአብሔርም በለው ጋድም በለው አምላክ ነው። ስሙ ይለያይ እንጂ እሱ አንድ ነው። ኢሬቻ ሄደው የሚያከብሩ ሰዎች ወይም ኢሬቻ ፌስቲቫል ላይ የሚገኙ ሰዎች ብዙ ጊዜ የሚያከብሩት አሁንም የሚያመሰግኑት ቤተክርስቲያን ወይም ደግሞ መስጊድ ላይ የሚያመልኩትን አምላክ ነው። እናመሰግንሃለን፣ አላህ አመሰግንሃለሁ፣ እግዚአብሔር ሆይ አመሰግንሃለሁ የሚሉትን ቃል ነው እዚህ ጋር መተው ያዋቅ ገለቶም፣ ያዋቅ
ዛሬን ስላደረስከኝ አምላኬ ሆይ አመሰግንሃለሁ። የቋንቋ ልዩነት እንጂ የሚያመልኩት አምላክ ሁሌም ቢሆን ተመሳሳይና አንድ ነው ማለት ነው። ስለዛ እዚህ ጋር ሌላ ባዕድ አምልኮ እንዳለ ወይም ሌላ አምላክን እንደሚያመልኩ አድርጎ ማውራት መናገር ልክ አይደለም። ስለዛ በዚህ መንገድ መረዳትና ማወቅ አስፈላጊ ነው። ሌላው ኢሬቻ የኦሮሞን ፖለቲካል ወይንም ደግሞ የማህበራዊ እሴቶችን አንድ ላይ የያዘ ነው። አንድነቱንም እዛ ውስጥ የሚጠብቁበት ነው። እንደሚታወቀው ኦሮሞ ከተለያየ አካባቢ ወደ አንድ ቦታ ይመጣል። ብዙ ጊዜ ቢሾፍቱና አዲስ አበባ ወይም ፊንፊኔ ይመጣል፣ ይሰባሰብና ያከብራል። በዛ ሰዓት ይተዋወቃል፣ አንድነቱን ይፈጥራል፣ ብዙ ነገሮች ባህሉን ያሳውቃል። አንዱን ቋንቋ፣ አንዱን ፕሮናውንሴሽን አንዱ ይለምዳል። በእንደዚህ አይነት አንድነቱን የሚጠብቅበት ፖለቲካሊ ዩኒቲውን የሚፈጥርበት ድባብም ይፈጥራል ማለት ነው። ስለዛ ለኦሮሞ ይህ ባህል በጣም መልቲፕል የሆነ ጥቅሞች ያሉት ባህል ነው እና በዚህ ልክ ተከባብሮና አውቆ መኖር የተሻለ ነው ብዬ ነው ለሀገር እድገት። አመሰግናለሁ።